ማለት እናንተ እስካሁን ፖፖ ላይቭ እየሰራችሁ አይደለ? እኔ ጠፍቻለሁ አውቃለሁ። እዚህ አካውንት ላይ ጠፍቻለሁ ወይም ደግሞ ፖፖ ላይቭ ማስተዋወቅ ካቆምኩ በጣም ብዙ ጊዜ ሆኖኛል። ያ ማለት ግን እየሰራሁ አይደለም ማለት አይደለም። ማለት እየሰራሁ ነው፣ አላቆምኩም። ከኔ ጋር ተከተላችሁ የጀመራችሁ ልጆች አብዛኞቻችሁ ይሄዳችኋል። እዚህ ላይ ስላቆምኩኝ ደግሞ ያቆማችሁም አላችሁ። ለምን እናንተ ጥረት እኮ ነው የሚፈልገው። ማለት አልሰራም ምንም ብር አናገኝም ከሆነ እኔ ላይቭ ላይ ሳወጣ አሳይቻችኋለሁ። ላይቭ ላይ ብቻ አይደለም እንደዚህ አሁንም ስክሪን ላይ ያለኝንና የማወጣውን አሳያችኋለሁ። ከፈለጋችሁ ደግሞ በጣም ብዙ አማራጮች አምጥተዋል። እናንተም ዝም አላችሁ። ያዋጣል፣ ይሻላችኋል። እና ፖፖ ላይቭ ስሩ። የኔን ደግሞ ዩዘርኔም የቴሌግራሜን እዚች ጋር ጽፍላችኋለሁ። የፖፖ ላይቭ አይዲ ነምበሬን እዚች ጋር ጽፍላችኋለሁ። ዩዘርኔሜን ጽፍላችኋለሁ። እንደ አዲስ መጀመሪያ የምትፈልጉ ካላችሁ የለቀኩት ቪዲዮ አለ። ካልሆነ ደግሞ ቮይስ አጠራለች፣ ቮይስ ስላለች ቴሌግራም ላይ አዋሩኝና እሷን ቮይስ እየሰማችሁ ማስተካከል ትችላላችሁ። ጀምራችሁም ያላችሁ ካላችሁ ደግሞ ያልገባችሁ ነገር ካለ ጠይቁኝ። በተለይ ኮመንት ላይ ጠይቁኝ። ኮመንት ደግሞ ይርቃል ቶሎ አትመልሽም ከሆነ ቀጥታ ቴሌግራም ላይ ኑና ጠይቁኝ። ሀሳብ አስተያየታችሁን እንፈልጋለን። መማከር የምትፈልጉም እናማክራለን። ግን ፖፖ ላይቭ ስሩ፣ ያዋጣችኋል። ደግሞ ዛሬ አይደለም ያዋጣችሁ። ይሄ 1-2 ቀን ሰርቼ አቁሜ ምናምን አይደለም። 2 ወር ጠንክራችሁ ቀን ማታ ከሰራችሁ እሺ 2 ወር ጠንክሬ ቀን ማታ አልችልም ካላችሁ 4 ወር ቀን ወጠራችሁ ከሰራችሁ 2 ሰዓት ስለሰራን ይከፈላል ምናምን እንደኔ እንደ በፊቱ ቪዲዮ ከሆነ አይከፍላችሁም። ማለት ገብታችሁ ላይቭ ላይ ተቀምጣችሁ ላይቭ ላይ ብቻ እንትን ብላችሁ ምናምን እንደዚህ ብቻ አይደለም። በጣም ወጥራችሁ መስራት ያስፈልጋችኋል። ግን 2 ወር እኔ ብያችኋለሁ። 2 ወር ወጥራችሁ ከሰራችሁ በፈለጋችሁት ማሴጅ አስይዝላችኋለሁ። እናንተ ወጥራችሁ ከሰራችሁ ብቻ ትለወጣላችሁ። የአንድ አመት ሳይሆን የአመታትን ገቢ ነው የምታገኙት። ዴሊ በየወሩ ማለት ነው። በየወሩ ስላችሁ በቃ በሰራችሁ ቁጥር የምታወጡት ብር አለ፣ አታጡም። በቃ የሆነ ሰዓት ስትገቡ የለም የሆነ ባንክ ላይ ብር አስቀምጣችሁ የሆነ ሰዓት ስትፈልጉ ከዛ ባንክ እንደማውጣት ማለት ነው። ይሄን ሀቂቃውን ነው እየተናገርኩ ያለሁት። ግቡ፣ ስሩ፣ ኑኔ ጋ አሳያችኋለሁ እንዴት እንደሚሰራ እነግራችኋለሁ። አይዲ የፖፖ ላይቭ አይዲ 27 50 66 77 27 50 66 77 እሷን ሙላት። ከዛ ማይ ኤጀንሲ የሚለው ላይ ይሄን አይዲ ያስገብታችሁ ኮንግራቹሌሽን እስኪላችሁ መጠበቅ ትችላላችሁ። ከዛ ኮንግራቹሌሽን ካላችሁ ደግሞ በእኔ ስር ናችሁ። የፈለጋችሁትን መጠየቅ ትችላላችሁ። በውስጥም መጠየቅ ትችላላችሁ። ባይዜ እኔ ስርም ባትሆኑ መጠየቅ ትችላላችሁ። እና ስሩ ማለት በቃ ተጨማሪ ስራ ስሩ። በተለይ ሴቶች ሲባል ደግሞ የበታች እያደረገ አይደለም። ለሴቶች በጣም ብዙ አይነት እንትን ስላለው ነው። አንደኛ፣ ሁለተኛ ደግሞ ባይዜ ሞር ለወንዶች ነው እኔ ተቃራኒ የሚያደርገኝ ማለት ነው። ፖፖ ላይ ብትሄዱ ለሴቶች አድቫንቴጅ አለው ይባላል፣ ግን አይደለም እንደ እውነታው። ማለት እኔ ቁጭ ብዬ ላይቭ ምናምን ነው የምሰራው። ወንዶች ደግሞ ሌላ የሚጠቀሙባቸው በጣም ብዙ መንገዶች አሉ። መጠቀም አይችሉም ማለት መጠቀም አይፈልጉም፣ አሊያም ደግሞ አንድ የራሳቸውን ስላሳመኑት እንጂ ከሴቶች ይልቅ ለወንዶች በጣም አሪፍ ነው፣ አድቫንቴጅ አለው። 27 50 66 77 ይሄ የኔ አይዲ ነው። ሰርች ባሮ ላይ ከገባችሁ ፖፖ ላይቭ ላይ ከጠዋት 3 ሰዓት ጀምሮ እስከ 6 ሰዓት ማክሲመም 7 ሰዓት ብቻ ለ4 ሰዓት ያህል ፖፖ ላይቭ ላይ አለሁኝ። ከሰዓት ፓርቲ ላይ አለሁኝ። በውስጥ አለሁ። ቴሌግራም ደግሞ ኤኒ ታይም አለሁ። ኤኒ ታይም ማለት ነው። ደቂቃ ራሱ አላባክንም። እዛ ላይ እገኛለሁ። በፈለጋችሁት ፖፖ ላይቭም ውስጥም እገኛለሁ። ኖርማል ኢንቦክስ ውስጥ ማለት ነው። አናግሩኝ፣ ያልገባችሁን ጠይቁኝ። ብቻ እንዴት እንደሚሰራ ቀጥታ ስቴፑን ነግራችኋለሁ። አትቸገሩም። ዛሬ ቀን 1 ብላችሁ እጃችሁን ወደ ላይ አንስታችሁ ጀምሩ። ከዛ ለውጡን አብረን እናየዋለን።